እውነተኛ የሆነ እቅድ ሌላው ሄድ እናውራበት። አዎ እዚህ ጋር በጣም ብዙ ቆም ዝናን መርሳት ዋጋ ያስከፍላል። አዎ እንሂድ። ያን ቅሌታም ጠበቃ እንዴት አድርገን ሸምቀቅ ውስጥ እንደምናስገባው እንጻፍለት። ብሩክ ነው ለኔኮም እነሱ ወደኛ የወረወሩትን ጦር እኛ ወደ ሳንጃነት ወይ ደግሞ ወደ ጠመንጃነት ቀይረን እንጠቀምበት እያልኩ ነው። ሌላ ምን አልኩ? ማህሌት እነ ብሩክ ሳያባሯት በፊት ከተሳካልኝ ልሞክር በሚል ብሩክ በሳሎን በተኛበት አቅንታ ልትስመው ሙከራ አድርጋም ነበር። መድብል ለብሩክ የማህሌት እዛ መሆንን እንደ እድል እንጠቀምበት ሲል አማክሮት ነበር። ሞገስ ጠበቃውን መረብ ውስጥ ለማስገባት ወሳኝ የሆነ እቅድ እንዳቀደም ተናግሮም ነበር። ዝና ያገታትን ልጅ እወድሃለሁ ካላለችው ወይ አብራው ካልኖረች በስተቀር መጨረሻዋ ጥሩ እንደማይሆን ሲያስጠነቅቃትም ነበር። የተወደዳችሁና የተከበራችሁ አድማጭ ተመልካቾች፣ ውድ ሀገር ልጆች፣ ጓደኞቻችን፣ የዩቲዩብ ቤተሰቦቻችን በሙሉ እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ እያልኩ በዚህ ቪዲዮ የምሳሌ ድራማን ይዤ የመጣሁት ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለዚህ ቻናል አዲስ ከሆናችሁ ለመጀመሪያ ጊዜ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ለዘለቄታው ቤተሰብ እንድትሆኑን ስል በአክብሮት ጋበዝኩ። ቪዲዮንም ላይክ በማድረግ ጀምሩ። ስለምታበረታቱን ከልብ አመሰግናለሁ። ቪዲዮን አይታችሁ ከጨረሳችሁ በኋላ የእናንተን ሀሳብ አስተያየት በኮሜንት እንድታስቀምጡ ስል አስታውሳችሁም ወደድኩ። ማህሌት እነ ብሩክና መድብል ከዛ ቤት አስወጥተው ሳያባሩኝ በፊት ለምን እድሌን አልሞክርም ስትል ቁጭ ብላ አስባ አሰላስላ ከዛም ቀደም ወደ ቅድስት ወደ ኪችን አምርታም ቅድስትና ብሩክ ግንኙነት እንዳላቸው ማለትም ፍቅር እንደጀመሩ ትዳር አብረው ተጋብተው ባይኖሩም ነገር ግን ግንኙነት ማድረግ አለማድረጋቸውን ለማጣራት ጠይቃት ነበር። ቅድስትም ያው ንጹህና ታማኝ እንደመሆኗ ከጋብቻ በፊት ደግሞ ይህንን ማድረግም አላማዋ ስላይደለ እንዳላደረገች ምንም እንዳላደረጉ ይልቁንስ እሷ ይህንን እንዲያደርጉ እድል እንዳልሰጠቻቸው አይነት ምላሽ ሰታት ነበር። ከዛም በኋላ ይህንን አጋጣሚ ተጠቅማ ብሩክ ሳሎን በተኛበት ሄዳ ልትስመው ሙከራ ስታደርግ ብሩክም ብንን ብሎ ተነስቶ አፍጥጦ ሲመለከታት ነበር። እሷም እጅግ ተደናግጣም ነበር። በጣም የሚገርም ነው እንግዲህ ብሩክ ያውቀኛል፣ ገላዬን፣ እኔነቴን፣ ማንነቴን ሁሉ ያውቃል፣ ልናፍቀው ይገባል፣ ያውም ደግሞ በአልጋው ላይ ተኝቼ እንዴት አይመጣም ስትል ያው እሷ እንደምታስበው ሀሳብ እሱ ጋር ያ ሀሳብ ያለ መስሏት እንግዲህ ተስፋ አልቆረጠችም። እናም ሴትነቷን ተጠቅማ ልታማልለው በእጇ ጠብ ልታደርገውና ከቅድስት ልትነጥቀው አስባም ነበር። የብሩክን አቋም አሁን ላይ ስለሷ ያለውን አመለካከት ጠንቅቃ አልተረዳችም ኖሯል እና በተኛበት ሄዳ እንግዲህ ልትስመው ስትል ብንን ብሎ አይቶ እጅግ በመደናገጥ በመናደድም ሲመለከታት ነበር። እሷም እጅግ ደንግጣም ነበር። ብሩክ ማህሌት እንድትስመው ሊፈቅድ ወይም ሊያስብ ይቅርና እዛ ቤት ስለመኖሯ ራሱ እጅግ እንደጨነቀውና ጥሩ እንቅልፍ እንኳን እሷ ከመጣች ጊዜ ጀምሮ ተኝቶ እንደማያውቅ ከዛ ቤት በሰላም እንድትወጣ ጦስ እንዳትሆንባቸው ነው እየተመኘ እያሰበ ያለው። እንኳን የእሷን ሀሳብ ሊያስተናግድ ይቅርና ማለት ነው። በሌላ በኩል ሞገስ አሁን ጥሩ እቅድ ያመጣ ይመስላል። በዚህም እቅድ እንግዲህ ሉላ ደስ ተሰኝታለች፣ የሚሳካም ሊሆን ይችላል በማለት በተስፋ እንግዲህ ትንሽ ደስ እያላት ፈገግታም በፊቷ ላይ ሲታይ ነበር። ሞገስ ያመጣው ሀሳብ ያው ጠበቃ፣ ህግ አዋቂ፣ ሰው አዋቂ፣ ሁሉን አዋቂ ነኝ ባይ እንደመሆኑ እንግዲህ በህግ ቢሄዱ ቢከሱት ባላቸው እጆ ላይ ባለው መረጃ ቢከሱት እሱ ሊረታቸው እንደሚችል ስላመኑበት ይልቁንስ በዛ መንገድ ሳይሆን እሱ ባለትዳር እንደመሆኑ ጠበቃው የራሱ ህይወት ያለው ሚስት ልጆችም ያለው የተከበረ ሰው እንደመሆኑ እንግዲህ ተከብሮ አልቀመጥ ካለ ነገሮቻቸውን ካስተጓጎለባቸው እንቅፋት ከሆነባቸው ይልቁንስ ከመክሰስ እነሱ ጋር ያለውን መረጃቸውን በእጃቸው ያለውን መረጃ ለሚስቱ ወስደው ለመስጠት ለማሳየት በዛ መንገድ እንደሚሄዱ ይህንን ሀሳብ እንዳሰቡ ለሉላ አማክሯት ነበር። ጥሩ ሀሳብ ነው። ከቀድሞ ሀሳብ ይልቅ ይህ ሀሳብ ትንሽ እነሱ ጠበቃውን ሊረቱትና ነገሮቻቸውን እንዲያሳካ ሊያደርግ ይችል ይሆናል። እናም በዚህ ሀሳብ ላይ በዚህ ምክር ላይ ዳጣም እንድትተባበረው እንድትረዳው በዚህ ጉዳይ ላይ ለማውራት እሷንም ጠርቶ ይዟት ሲሄድ ነበር።
ዝና በተደጋጋሚ ያገታት ልጅ ጋር በመሄድ ከእሱ ጋር እንድትሆን አብራው እንድትሆን ፈቃዱን እንድትፈጽም እወድሃለሁ እንድትለው እናም ደግሞ በቀጣይም የትዳር አጋሩ እንድትሆን እንድትፈቅድ ያን ካላደረገች ደግሞ መጨረሻዋ እንግዲህ የሚያምር እንደማይሆን በኃይል ሲያስጠንቅቃት ነበር። አብሮት ከሚሰራው ከካሌብ ሞሲሳ ጋርም ተነጋግረውበት በእሷ ጉዳይ እናም ውስጧ ያለውን አንዳንድ ኩላሊት ያሉ ነገሮችን እንግዲህ ዋጋ ያወጣል ብለው የሚያስቡትን ነገር ሁሉ አውጥተው ሊሸጡ እንደሚችሉ እና ከዛ በኋላ ባዶ የሆነ አካሏ በድኗ ወደ ቤተሰቦቿ እንደሚሄድ አይነት በሚል እንግዲህ በዚህ ሂደት እጅግ ሲያስፈራራት ነበር። እንግዲህ ይቺ ወጣት በአቋሟ የጸናች ናት። ሬሳዬ ይሂድ እንጂ ልሙት እንጂ የማልወደውን ሰው እወዳለሁ ልል አልችልም፣ እንዲሁም ደግሞ የእነሱን ሀሳብ ላስተናግድ አልችልም የሚል አቋም ላይ ናት አሁንም ቢሆን እና አሁን ግን የመጨረሻ መጥቶ ዝና ይህን ቃል ሲላት በጣም ተክዛም ነበር። በሌላ በኩል ዳጣ ለደላላው ኤፍራታን ልታጣብሰው እንደሆነ ስትነግረው ነበር እና ደላላው ኤፍራታን አያውቃትም። ከዚህ ቀደም ከማህሌት ጋር በአጋጣሚ ተገናኝቶ ነበር። በኋላ ማንነቷን ሲያውቅ ክፉ ሰው እንደሆነች ሲያውቅ ሸሽቷ ትቶ ሄዶ ነበር። አብራው ልትሰራ ፈልጋም ነበር። እናም እሱ ግን ስላወቃት ማንነቷን እንዳልተስማማ ነግሯ ትቷት እንደሄደ የምናስታውሰው ነው። ኤፍራታን ግን አላያትም አያውቃትምም። እናም ዳጣም ልታስተዋውቀው እየነገረችው ነበር። ቆንጆ ናት ወይ ከሆነች ደስ ይለኛል እያለ ነበር። እንግዲህ ዳጣ ከኤፍራታ ጋር ደላላውን ማስማማት ለምን ፈለገች? እሱ ከቅድስት ላይ ወረድ እንዲል ፈልጋ ነው ወይስ ለኤፍራታ አና ነው ወይስ ምን አስባ ነው? እንግዲህ ለደላላው የኤፍራታን ስልክ እንደሰጠቻት እና እንዲጀናጀናት አድርጋለች። ይሳካለት ይሆን? እሱም ደግሞ አፍ ያለው ሰው ስለሆነ እንግዲህ አፍ ያለው ምን ይቆላል እንደሚባለው እንደሚያሳምናት ነው። ኤፍራታም ያው ብቸኛ ስለሆነች አጋር ስለሌላት ምናልባት ሀሳቡን የፍቅር ጥያቄውን ትቀበል ይሆን የሚለውን እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። ኤፍራታ ቢሳካላት ፍላጎቷ የሆነውና የወደደችው ጠጋ ጠጋ ስትልም የነበረው ያው በራሷ ምክንያት ይሸሻት እንጂ ያው መድብልን ነበር። መድብልም እንግዲህ አይኑ ውስጥ ገብታ ነበር፣ ያስባትም ይፈልጋትም ነበር። ነገር ግን እሷ ባለመታመኗ የተነሳ እንዲርቃት ሆኗል። እንደገናም ደግሞ በይቅርታና በውለታ እንደገና ተጠግታው ውለታ አድርጋለት በዛም መሰረት እንደገናም ተገናኝተው እንግዲህ አልፎ አልፎ በአጋጣሚ ወይም በሚያገናኛቸው ጉዳይ እየተነጋገሩም እናም ደግሞ ቆንጆ ነሽ እንዲህ ነሽ የሚለውን ነገርም እያላትም ይገኛል። እንደገና ከእሷ ጋር በፍቅር አብሮ ሆኖ በትዳር እሷን ያስባት ይሆን ወይስ ዳጣ ያመጣችለትን ደላላ ኤፍራታ የፍቅር ጥያቄውን ትቀበል ይሆን? ማህሌት ለኤፍራታ ደውላ ያለችበትን ሁኔታ ከቤት እንደማትወጣ እዛው አልጋ ላይ ስንት ቀን እንደሆነች ያለውን ነገር ሪፖርት ስትነግራት ነበር። እሷም ደግሞ ያው ይበልሽ ምንም የእጅሽን ነው ያገኘሽው በሚል አይነት እንግዲህ አስወጥተው እንኳን ቢጥሉሽ ከዛው በር ንቅንቅ እንዳትወጪ እያለቻት ነበር። ምክንያቱም ከዛ ቤት ከወጣች ሌላ መውደቂያ ማረፊያ ስለሌላት ተመልሳ እሷ ጋር እንደምትሄድ ስለምታውቅ ዝና ደግሞ እሷን ዳግም እዛ ቤት እንዳታስገቢ ብሎ ስላስጠነቅቃት እጅግም ስላስፈራራት የእሷን ከዛ ቤት መውጣት አጥብቃ የምትቃወም እንደሆነ እንድትታገል ያላትን አማራጮችን ሁሉ እንድትሞክርና ከተሳካላት ሁሉ ነገር እንድትጥር እንድትሞክር እየነገረቻት ነበር። ከዛም በኋላ እሷም እንግዲህ ከተሳካልኝ እሞክራለሁ እሺ ነው ያለቻት። ያው አውጥተው ጎትተው ካላስወጧት ወይ ደግሞ ካልገደሏት ሬሳዋ ከዛ ቤት ካልወጣ በስተቀር ከዛ ቤት መውጣት ፍላጎቷ እንዳይደለ ነው የተናገረችው። እናም እነ መድብልና ብሩክ ቅድስትም ሆነው አሁን ላይ ተነጋግረውበት ምግብም እንደምትፈልገው እንደሚገባት እየሰጧት እንዳይደለ በዛም የተነሳ ቀተዋት እንግዲህ ሲርባት ወታ ትሄዳለች የሚል ግምት አድርገው እንግዲህ በዛ ላይም እየሰሩበት ነው። እሷ ቢርባትም ወደ ኪችን ሄዳ ሰርቼ እበላለሁ ብላ ትነሳለች እንጂ በረሃብ ምክንያት ከዛ ቤትም ልትወጣ የምትችል አይነት አይደለችም። እነ መድብልና ብሩክስ እስከ መቼ ይታገሷታል? እናም ሕግ ባለበት ሀገር እንግዲህ ሚስቱ አይደለችም ፈቷታል ኦልሬዲ።
ስለዚህ ቤቱ መጣች ማለት እቺ እንደ ወንጀል የሚያስጠይቃት ጉዳይ ነው እና በፖሊስ በህግ ሊያስወጧትም ይችላሉ። ቅድስትም ይህን ሀሳብ አቅርባ ነበር። ነገር ግን ፖሊስ ወይ ህግ ለሷ ብለን አናመጣም እኛው እንግዲህ እናስወጣታለን ብለው ሞክረው ነበር። ሁለቱም ወንድማማቾች ሲሞክሩ እንግዲህ እሷ እምቢ ብላለች፣ አሻፈረኝ ብላለች። በጭራሽ በሽጉጥም ሲያስፈራሯት ባለው ሂደት እንግዲህ በእጃችን ጦስ እንዳትሆን ብለው ነው የተዋት እና በምን አይነት ሁኔታ ከዛ ቤት ትወጣ ይሆን እና ካልወጣችም እንግዲህ የምታርፍ አይደለችም፣ አርፋም ባለችበት የምትቀመጥ አይደለችም። ትታ ከወጣችም ወይም ካስወጧትም ደግሞ ማረፊያም የላትም። እንግዲህ በእንዲህ አይነት አጣብቂኝ ውስጥ ነው ያለችው። ይህ ሁሉ የእጇ ስራ ነው። የሰራችው ስራ እንግዲህ አሁን ላይ እየከፈላት ነው፣ እየተቀጣች ነው በብዙ። ምንም ግን አላስተዋለችም። አሁንም የዝናን ሀሳብ ለማገልገል የእሱን ሚሽን ለመፈጸም ብላ ነው እዚህ ቤት የገባችው። እናስ ይሳካላት ይሆን? መድብል ኤፍራታን አግኝቶ ካወራት በኋላ ኤፍራታ ስለ ማህሌት ከነገረችው በኋላ ትንሽ ያመነ ይመስላል። ነገር ግን አብሯት የኖረ ስለ ማህሌት ባህሪ ጠንቅቆ የሚያውቀው ብሩክ ግን በጭራሽ ብሎ እጅግ ነው ያንገፈገፈው። የእሷ ጉዳይ ዳግም እሷን ወደ ህይወቱ ማስገባት በጭራሽ የማይሆን ነገር ነው። በአላማቸውም በስራቸውም በሚያስፈልገው ነገር ሁሉ የእሷ ጣልቃ ገብነትን አይፈልግም። ነገር ግን ታላቅ ወንድሙ መድብል እንግዲህ ሊያሳምነው እየሞከረ ነው። ይህንን ሀሳብ ብሩክ ተቀብሎ ባሰቡት ሀሳብ ይሞክሩ ይሆን የሚለውን እንግዲህ በቀጣይ ክፍሎች ነው የምናይ የሚሆነው። በአጠቃላይ በዚህ ክፍል ያዘጋጀ ነው ይህንን ይመስላል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ምስጋናዬ ከልብ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን። ባይ ባይ።